ምዕራፍ 1 ስለ ትውልድ ቁጥር የዳዊት ልጁ የአብርሃም ልጁ የጌታችን የኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብም ይሁዳንና ወንድሞችን ወለደ። ይሁዳም ከትዕማር ፋሬስንና ዛራን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብም ናኦስን ወለደ። ናኦስንም ሰሎሞንን ወለደ። ሰሎሞንም ከራኬብ ቦዔዝን ወለደ። ቦዔዝም ከሩት ኢዮቤድን ወለደ። ኢዮቤድም እሰይን ወለደ። እሰይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ከኦርዮም ሚስት ሰሎሞንን ወለደ። ሰሎሞንም ሮብዓምን ወለደ። ሮብዓምም አብያን ወለደ። አብያም አሳፋን ወለደ። አስፋም ዮሳፋጥን ወለደ። ዮሳፋጥም ኢዮራምን ወለደ። ኢዮራምም ዖዝያንን ወለደ። ዖዝያንም ኢዮአታምን ወለደ። ኢዮአታምም አካዝን ወለደ። አካዝም ሕዝቅያስን ወለደ። ሕዝቅያስም ምናሴን ወለደ። ምናሴም አሞጽን ወለደ። አሞጽም ኢዮስያስን ወለደ። ኢዮአስም በባቢሎን ምርኮ ጊዜ ኢኮንያንንና ወንድሞችን ወለደ። ከባቢሎንም ምርኮም በኋላ ኢኮንያን ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤልም አብዩድን ወለደ። አብዩድም ኤልያቄምን ወለደ። ኤልያቄምም አዛርን ወለደ። አዛርም ሳዶቅን ወለደ። ሳዶቅም አኬምን ወለደ። የተወለደ የማርያምን እጮኛ ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 12 ትውልድ፣ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎንም ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድም ሁሉ ከአብርሃም እስከ ክርስቶስ 42 ትውልድ ነው። የኢየሱስ ክርስቶስ ልደት። የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛው ዮሴፍ ግን ጻድቅ ነበረና ሊገልጣት አልወደደም። በስውርም ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የእግዚአብሔር መልአክ በሕልም ታየው፣ እንዲህ ሲል፣ የዳዊት ልጁ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች። እርሱ ሕዝብን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ይህም ሁሉ የሆነ ከእግዚአብሔር ዘንድ በነቢይ የተነገረው ይፈጸም ዘንድ ነው። እንዲህ ሲል፣ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔርን መልአክ እንዳዘዘው አደረገ። እጮኛውንም ማርያምንም ወሰዳት። የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው።